አይዞን አሁን እኮ ወደ መፍትሄ ስለመጣ ምንም ማዘን አያስፈልግም። ወዳታለሁ አይዞ ታንተ ለሊት 6 ሰዓት ራቆትን ሆነ መንገድ ላይ በቀዝቃዛው ሻወር ትወስዳለህ። ጺምን የተላጨበትን ጸጉር ግን ይዘውና ምን ያደርጋ መንፈሱም ወደ መንፈሱም ቅርብ ለመሆን ይሄንን ስርዓት መከተል አለብን ግዴታ። እንግዲህ ምን አይነት ወራዳ ቀሽም ሰው እንደሆንክም ያስታውቀው ይሄንን ተልካሻ ስራ ይሄንን የሰይጣን ስራ እግዚአብሔር ሰጠኝ ይያልክ ደረትን ነፍተህ ታወራለህ አይደል? ላዋርድ የደም ነጋዴ ነህ። እንኳን ሰራውት ያንድ ቀን ስራ ነው ያንተን ይሁን እንዴ በዳድ እንድትዳረጋለህ። ለአመድ የሚደነግጥ ልብ የለኝም። አንዲትም ባትወርደኝም የሆነቴን ነው። እሱ ቃል ገባለሁ። ሰላም ቤተሰቦች እንደምናላችሁ እነሆ ጀምሯል። ዛሬም አንድ ለየት ባለ የክትትል ታሪክ ነው ወደ እናንተ የመጣ ነው። እስከ ፍጻሜያችን ድረስ አብራችሁን እንድትቆዩ እየጋበዝኩኝ ቪዲዮን ከመጀመራችሁ በፊት ላይክ በማድረግ እንድትጀምሩም በአክብሮት መጠየቅ እወዳለሁኝ። እንግዲህ ቤተሰቦች በዛሬው የጥንዶች ፈተና የክትትል ታሪካችን አንድ ለየት ያለ ታሪክን ነው ወደ እናንተ ያመጣ ነው። እስቲ ከአንድ ጥቆማ ሰጪ የደረሰንን መልእክት አድምጠን ተመልሰን እንገናኝ። ሰላም ወንድሜ እንዴት ነህ? ደህና ነኝ። እንዳልኩ ነው ሀዘን ላይ ነው ያለሁት እና ከዚህ በፊት በአባቴ ሞት ምክንያት ነው አሁን እንደዚህ ሆንኩት። ትንሽ አሞኛል። የውርስ ጉዳይ ነበር እና አጋጣሚ ስለሞተ የሞት መንፈስ የሚያናዝዙ ሰዎች አሉ ብለው ተነጋግረን አወራን ከልጁ ጋር ማለት ነው። ልጁ ከዚህ በፊት እንደዚህ የሰራው ነገር አሉ። አሁን ከሱ ጋር ተነጋግረን 720,000 ብር ነው የምከፍሉት ብሎ ነበር። ከዛ ቀንሶ 370 ምናምን ሺህ ብር ተስማማን። አባቴ ከመሞቱ በፊት ለኛ መንገር ያለበት ነገርን እያወራን ነው እና መንፈሱን የአባቴን መንፈስ አገናኝቶን አነጋግሮናል። ግን አሁን ቤተሰብ ጋር ጠብ ተፈጠረ። ምክንያቱም ይሄ ነገር ውሸት ነው አሉ። እኔ ግን እያየው ነው መንፈሱን። አባቴን መጥቶ አስክሬን ቦታ ሄደን አባቴን ያናገረልኝ ያየሁት እና አሁን ግራ ተጋባን። በዛ መንገድ መሄድ አልነበረብን ይሆን ወይም ምንም ይሆን አላወኩኝም። ግን በቃ ትንሽ ግራ ተጋባው። ስላመመኝ ነው ወንድሜ ይቅርታ። እና አሁን እሱ ምንድነው የሚለው መንፈሱ እንግዲህ ለመንገር ይከብደኛል አንተ ካላየኸው። ግን የአባቴን መንፈስ አገናኝቶኝ አናግሮኛል። ሌላ የቤተሰቦቼ ወንድሞቼ ግን አላመኑኝምና ይሄ ነገር ጭንቅላቴ ላይ ተጫወተብኝ ነው ወይ እኔም በሽተኛ ስለሆንኩኝ እንትን እንዳይለኝ ነውና እስኪ አንተ በነገርኩ መሰረት አግኝተኸው አውራው እና ከዛ ደግሞ ታሳውቀኛለህ። ተጠንቀቅ። መንፈሳዊ ነገር ስለሆነ ሊጎዳን ይችላል፣ አንተንም ሊጎዳህ ይችላል። አንተ ግን ስለምታውቀው ቀርበህ አውራው እና እውነት ነው ውሸት ነው የሚለውን ነገር ለእኔም ለሰዎችም ብታሳየኝ ደስ ይለኛል። እውነት እና አመሰግናለሁ። በርታልኝ ወንድሜ። ሁላችሁንም ነው ማመሰግነው።
ስለተረዳችሁኝ እንግዲህ ቤተሰቦች በተለይ መጠን ፎቶውን ሴፍ ለማድረግ ሞክሬያለሁ። እንግዲህ እሱም እዚሁ አካባቢ እንደሚመቸው ስለነገረኝ አሁን ያለውን መጣ እንዴት ነህ? ሰላም ነው? እንዴት ነህ? አለን። ምን ትንሽ ግራ ያጋባል ቦታው? አረ ብዙም ይከብዳል መሰለኝ። ለዛ ትንሽ ወደ ውስጥም ነገር ስለሆነ። እንዴት ነህ? ሰላም ነው? አለን። ትንሽ እኮ ጭንቀት ውስጥ ሆንኩኝና ብዙም ነገር እንግዲህ ላመዛዝን አልቻልኩም። አሁን ያለሁበት ሁኔታ አይዞህ አትጨናነቅ። ትንሽ ከበድ ይላል ታውቃለህ። ሰው ሞት ሲመጣ ነው ብዙ ነገር እንትን የሚለውና እውነት ነው። ቢጨንቀኝ ነው አንተንም ለማግኘት ያ ሁሉ ዋጋ ከፍዬ እንግዲህ ላገኘው ሙከራ ያደረኩት። አሁን ያለሁበት ሁኔታ እንደዚህ ጣልቃ የሚገባበት ሰው ከሌለ በስተቀር ከባድ ነው። እንደዚህ በቀላሉ እንትን እምለዋለሁ ነው። ልክ ነው። ባይዘ ብዙ ሰው እኔን ለማግኘት ይሞክራል። ላይክ ያው ያንተ ጉዳይ ደግሞ በቃ ተደጋጋሚም ስለደወልክልኝ አይ ተጨንቄ እኮ ነው ተጨንቄ ለዛ ብዬ ነው እንጂ አልችልም ነበር በእውነቱ። እረዳለሁ። አይ ብዙ ሰው እንደሚበዛብህም ተነግሮኛል። እንግዲህ በሁነኛ ሰው ነው ያገኘው። አንተም መታከብረው ሰው ነውና ብቻ ግን ምን አለ መሰለህ ጠላት ሲሆን እኮ ለይተህ እንትን ትለዋለህ። ጠላትነትን ስለምትተዋወቅ ተከባብረህ አንተም ራስን ለመጠበቅ ጥረት ታደርጋለህ፣ ያንንም ሰው ለመጠንቀቅም ጥረት ታደርጋለህ። እውነት ነው። ወዳይ ሲሆን ነው ከባዱ። ወዳይ ሲሆን ልብ ውስጥ ምን እንዳለ አታውቅም። የሚያሳይክ ሌላ አይነቱን ሽፋኑን ነው። እና አሁን እኔም እንደዚህ ጭንቀት ውስጥ የከተተኝ የቤተሰብ ነገር ሆኖብኝ ነው። የቤተሰብ ነገር ሆነብኝ። ከባድ የእውነቴን ነው። በጣም ከባድ ነው የምታውስጥና እርግጥ ከባድ ውሳኔ ነው ማለት አንዳንዴ እንደዚህ አይነት ነገሮችን ለመወሰን በጣም ብዙ ነገሮችን እርግጠኛ ሆነ ወሰነ በደም መሆን አለበት። ምክንያቱም አንዴ ከተጀመረ በኋላ ላንተም ሆነ ለኔ ጥሩ አይደለም። እሱንማ በደም ወስነ መሆን አለበት። ከውስጥ በደም ቆርጫለሁ ወስኛለሁ ብለህ ማመን አለበት። ገብቷል? እና ይሄ ጉዳይ ደግሞ እኔም ያው ከአያት ያገኘሁት እንትን ስለሆነ እንዲህ ነው ብዬ አልነግርም። ልህ ከባድ ነው እንደዛ አይነት ነገሮች ስትሰራ። አያትም እንዲህ ለሰው ደራሽ ነበሩ ማለት ነው። በቃ እንደዛ ነበሩ። አያቴም እንደዛ ነበሩ። ያው ላይክ እኔ ከዛ በኋላ ነው ካሉን ከወንድሞቼ ካሉት ውስጥ ከቤት ውስጥ እኔ ብቻ ነኝ አሁን እንትን ያለሁትኝ በየቦታው። ያው እኔ መስመሬን ብዙ ጊዜ እንትን አላረገም። ኮንታክት ወንድሞቼ ይሄን አልወረሱም ማለት ነው። እኔ ብቻ ነኝ ወረስኩትኝ። ሌሎቹ አልፈለጉም። ግን እኔም ኃላፊነት ወስጄ በጣም ሪስክ ያለው ጉዳይ ነው። ሙት ማስነሳት ማለት በቃ በጣም በራሴ ላይ ኃጢአትም ነው። በራሴ ላይ ፈርጄ ነው እንግዲህ እግዚአብሔር ከፈቀደ ያው እንግዲህ ኃጢአትም ቢሆን እንደኔ አይነቱን የተጨነቀውን መድረስ ምን ነው ኃጢአቱ? ይሄ እኮ መልካም ስራ ነው። እንደውም ፈጣሪም ይወደዋል። እንደኔ ለጨለመበት ሁሉ ነገሩ ግራ ለገባው ሰው መድረስ እኮ መቻል ማለት ይሄ ምንም ውስጥ እኮ ሐኪም እኮ አክሞ ነው ሰው ሲያድን ነው ደስታው። አንተም የተሰበረለው በማከም መቻልክ ነው። እንግዲህ እንደኔ ተስፋ ቆርጦ የመጣን ሰው ለመጠገን መሞከርን የመሰለ ትልቅ ነገር አለ ብዬ አላስብም። እኔ ወደ ኃጢአቱ ባትወስደው ብዬ ነው ማስበው። የእውነቴን ነው የምልህ። እንደውም ልትመሰገን ይገባል። ያመሰገናችሁ የለም እንደውም የእውነቴን ነው የምልህ እንጂ ስንት ሰው ተጨንቆ በቃ አይፈታም የተባለ ነገር እኮ በእናንተ ነው የተፈታ። እሺ ምንም ችግር የለም። ያው እኔ አሁን እንዳልኩ ለምሳሌ አሁን ላንተ ስለ ትንሽ ትኬት ማራዝም ያለው በአካል መገናኘት አለብን ብዬ ነው ስለዋጋው ምናምን በደንብ ዲቴል ለማስረዳት። ምክንያቱም በጣም ሪስክ የሚያስወስድ ነገር ነው እንዳልኩ እና እስከ 4 ዘር ነው ያንተ እንግዲህ እንትን የሚሆነው። ለሱም ደግሞ እስከ 250 ሺህ ብር ነው። 250 ሺህ ብር? 250 ሺህ ብር ነው። በጣም ዲስካውንት አድርጌልህ ነው። እንደውም እኔ በአንድ ሰው ሞት እስከ 80 ሺህ ብር ነው ማስከፍለው። ያንተም በጣም እስከ 4 ነው ያው ካወራኝ በኋላ ራሱ በጣም ገንዘቡ አያሳስብም። አሁን እኔ ጉዳዩን እንትን ልበልህና ዲቴል ላውራህና እንዴት ነው አለው የተስፋ ምናምን የሚለውን ነገር በደንብ ማውራኝ በትክክል ችግር የለም። የገንዘቡ ጉዳይ ነው አያሳስበኝ። ምንም ችግር የለም። ምን መሰለህ የገጠመኝ ይገርምሃል። አይዞህ የሰው ልጅ በህይወት እያለ ነው ሁሉን ነገር ማስተካከል ያለበት። ከሞተ በኋላ
ከባድ በጣም ከባድ እና እናቴ የዛሬ 6 ወር ነው ያረፈችው። አይዞን አሁን እኮ ወደ መፍትሄ ስለመጣ ምንም ማዘን አያስፈልግም። ትወዳታለሁ አይዞ አንተ ጠንከር በል በቃ አሁንም እኮ ምንም ችግር የለም። ይቅርታ አይዞ ሆድሽ ቢብሰኝ ይቅርታ። አይዞ እናቴ ይሄ ይመጣል ብላ አላሰበችም እሷ እና እንደዚህ አይነት ነገር ይከሰታል ብላ በፍጹም አልጠበቀችም። ወንድሞቹ ወንድሙን ይክዳሉ ብሎ አልጠበቀችም በፍጹም። እና መሬት ነበራት። ኦኬ ያ መሬት ለኔ ብቻ ቃል ገብታለኝ ያንተ ነው ዛሬ ነገ ብላ ፍርድ ቤቱን ጉዳይ ጨርስልሃለሁ እያለችኝ ያመለጠችኝ እናት። ኦኬ ማንም በቃ ሊረዳኝ አልቻለም። ኋላ ላይ ሽማግሌ ተሰበሰበ። ያንተን አባትም እንደዚህ ቤተሰብንም ያውቃሉ ሽማግሌዎቹ። አወራኋቸው። እንተማመን ተባለ። እንግዲህ እሱ እናትህን ያውራቸው፣ ከዛ በኋላ ሐሳባቸውን እሱ እንደወረደ አምጥቶ ይንገረን። እዛ ውስጥ ስላንተ የተወራ ነገር ካለ እኛ ለመፍረድ ማን ብሎን እንፈርድልሃለን አለ። እና ከነሱ ጋር ከማግኘቴ በፊት ቀድሜ ላገኘህ የፈለኩት አንድ ነገር እንድትተባበሪ ነው። እባክህ ቅበረኝ፣ እባክህ በቃ አንዴ መጥቻለሁ እኮ ችግር የለም። ይኸውኑ ያንተን ችግር ለመፍታት ነው ኦልሬዲ የመጣሁትኝ። በጣም ልብ የሚነካ ነው። እኔም ተሰምቶኛል እና ሊክዱኝ ወንድሞቼ ሊክዱኝ። በቃ ምንም ችግር የለም። ምን መሰለክ አሁን ምን እናደርጋለን መሰለህ? እኔ አሁን ይሄንን ስርዓቱን ልንገር አካሄዱ እንዴት መሰለህ? አሁን እኔ ይሄንን ስፈጽም ብዙ ነገሮች እኔ ላይ ሊመጡ የሚችሉ እንትኖች አሉ። ገባ? አንዳንዴ እንደዚህ አይነት ነገር ልተውም ማሰባለሁ። ግን ያው በቃ ቢያንስ ብሩ የሚረባ ሆኖ ሳይሆን ለነኒያድ ነው የምከፍለው። ያን ያህል የሚጠቅመኝ ነገር እኔ ከሀገር ወደ ሀገር ዞራለሁ ብዙ ቦታዎች። ትንሽ እኮ ነው። አዎ ለዛ ነው። እና ግን ካለ ችግር አንጻር በቃ ማለት እኔ እንደውም ያንተን ችግር ለመፍታት ያው እኔ ከዚህ በፊት ብዙ ቦታዎች ላይ ጥንቃቄ ማድረግ ያለብን ጉዳዮች አሉ። ይሄ ነገር ሲመጣ አንደኛ አሁን አልቀሳልና ይሄንን እኔ ሙት ስናስነሳ ማልቀስ የለብህም። ካለቀስ እስከ 1 አመት 6 ወር በቃ ከዚህ በኋላ ነው። አዎ ከዚህ በኋላ እስከ 1 አመት እስከ 6 ወር ለኔም ችግር ነው የሚሆነው ላንተም። መሬት የላግኝ እንጂ ምን አነፋረቀኝ። አዎ እንዳታለቅስ። አሁን ካለቀስክ ይመለሳል። በፍጹም መሬት የላግኝ እንጂ ምን አነፋረቀኝ። እና ለኛ ላይ ነው መክሰፍት የምታመጣውና እንደዛ ነው። ይሄ ልቅሻን አቁም፣ እንዳታለቅስ አደራ። በፍጹም አመኘብን ማረገው። ይሄንን ስንሰራ በጣም በጥንቃቄ በተሞላ መሆን አለበት። ገብቷል? እና ከዚህ በፊትም እኔ የዛሬ ስንት አመት እንዲው ያስነሳቸው ነበሩ ሙት አመት በቃ አልቀሰው በቃ በጣም እኔም ተፈትኝበት እነሱም ላይ ከዘር እስከ ዘር እርግማን መጣባቸው። በቃ ማለት መንፈሱ በጣም አደገኛ ነው፣ ቁጡ ናቸው። እኔ በቃ ያው እኔ ባለኝ ጥበብ እንደገና ራሳችሁ ብሎ ነው። አዎ ማልቀስ ካለቀስክ መንፈሱ ይቆጣል እና ነሙታም ደግሞ ተመልሶ ይሄዳል። ያንንም 6 ወር መክሰፍት ነው በቃ የሚመጣው ነገር ልንቋቋም የምንችለው ነገር አይደለም። በጣም የተፈተንኩበት ነውና ይሄንን ስህተት ድጋሚ ላለመስራት ነው ሞር ያስጠነቀቅኩ ያለው። እንባ ያቃጥላቸዋል። በቃ የሰው እንባ አሁን ሙት ነው የምናስነሳው። ገባ አይደለ? ይሄ ሙት የሚነሳ ነገር ያው ፈጣሪ የሚፈቅደው ነገር አይደለም፣ ኃጢአት ውስጥ የሚያስገባን ነገር ነው። ግን ያው ፈጣሪ ፈቅዶ ይሄንን አቅም ይሄንን ብላት ተጠቅመን ስንጠቀም ግን ነገሮችን በጥንቃቄ ለማድረግ ሲባል ነው። ገብቷል አይደለ? እና ወንድሜ እኔ ያንን እምልህ ያለሁትኝ ከዚህ በፊት ከገጠመኝ አንጻር ይሄንን ያው ላንተ ሳረግልህ ምንም አይነት ስህተት እንዳንሰራ ብዬ ነው። አንዲትም ባትወርደኝም የሆነቴን ነው እሱን ቃል ገባለሁ። እና በስራው ምንም እንትን እንዳትጠራጠር። እኔ ከዚህ በፊት የሚገርም ነገር ወደ እንትን አካባቢ ወደ አርሲ ነው አርሲ ነገሌ አካባቢ እንደዚሁ እንትን ብዬ ነበርና አጋጣሚ ሆኖ ወጥቼ ሙት ላስነሳ ሄድኩኝ እና ሳስነሳ አጋጣሚ በጣም በቃ የሚገርም ነገር መንፈሱ ሲነሳ አማርኛ ብቻ የምታወራ ልጅ ኦሮምኛ መናገር ጀመረች። ገብቷል? መንፈሱ ነው ተነስቶ የሚያወራው። አሁን ማዘር
በፈለገችው መንገድ ልታወራ ትችላለች። የፋዘር መንፈስ አርሲኔ ገለሮም ያካረል የሚወራ እዛ ተወለደ የነበረች ነች። ግን ያው አማርኛን በደንብ የምታወራ የነበረችው አጋጣሚ ሆኖ ነው እና ይሄ ስለዚህ መንፈስ ሲወራ ላይክ ረጅም ጊዜ አማርኛ ኦሮምኛ ለማውራት ሲሞክሩ አታወራም፣ ግን አማርኛ ነበር የምታወራው፣ ኦሮምኛ ተናገረች ማለት ነው። እና ያው ይሄንን ለምሳሌ ልጠቀም ብዬ ነው ልንገር ላንተ ልንገር ብዬ ነው። እና እንደዚህ አይነት ነገሮችን ለማድረግ ደግሞ ይሄ ቦታማ አይሆንም። ምናልባትም ወደ የኔ ቦታ አለኝ። አዎ የራሴ ቦታ አለኝ። ሄደን ያን ማድረግ እንችላለን። ኮንትራታችንን በዚሁ እንትን ማድረግ ችግር የለም። እኔ እንዳልኩህ እኮ በቃ ሐሳቤ ይሳካልኝ የሚሆነውን ነገር ምንም ከኔ የሚጠበቀውን አደርጋለሁ። አሁን ግን እንዴት ነው የምናደርገው? ቅድመ ተከተሉን እስቲ ንገረኝና። ኦኬ መጀመሪያ የምታረጋው አሁን 250 ሺህ ብር 150 ሺህ ብሩን ቀድመህ ትሰጠኛለህ። ከዛም በኋላ ፕሮሰሱን እንጀምራለን ማለት ነው። 150 ሺህ ብሩን ከሰጠኝ በኋላ የብር ጉዳይ አሳስብ እሱን ለፈውና ቀጥሎ ማለት ምን እናደርጋቸውን ነገሮች ስለነሱ ብቻ ማለት በቅድመ ሁኔታ ተከተል እኔም ራሴን ለማዘጋጀት እንደመቼ ገንዘብ ተራገር ነው ቶ እኔ መፍትሄውን ላገኝ ብቻ። አዎ ነገ ነው እኔ እናንተ ኦሬዲ ያው ዛሬ መጥቻለሁ። ነገ እንገናኛለን። ነገ ከመገናኘታችን በፊት አንተ ለሊት 6 ሰዓት ራቆትህን ሆነ መንገድ ላይ በቀዝቃዛ ሻወር ትወስዳለህ። መንገድ ላይ? አዎ መንገድ ላይ ግን ጨለማ ነው፣ ማንንም ባያይ ችግር የለም። ቀዝቃዛ ውሃ ወስደህ ሻወር ትታጠባለህ። ከዛም በኋላ ለ2 ሰዓት ወቅት ታረጋለህ እስከ 9 ሰዓት ድረስ መንገድ ላይ። አዎ መንገድ ላይ ወቅት ታረጋለህ። ራቆትህን? አዎ ለስራው እንዲመች ነው። አዎ ራቆትህን ነው የምታረገው። ምንም ነገር አትለብስም። ራስን ምንም በኩም ያው ማለት የሚያስፈልግ ለህይወትህ ገብቷል። ከዚህ በኋላ ህይወትህ ሊቀየር ነው፣ ነገሮች ሊስተካከሉልህ ነው። ለዚህ ደግሞ ምንም ችግር የለም። እና አንተ መንገድ ላይ ለሊት እስከ 9 ሰዓት ድረስ በቂ ነው። 6 ሰዓት ታጠባለህ በቀዝቃዛ ውሃ። ከዛም በራቆትህ ሳለብስ ደግሞ ለሊት ወደ ውስጥ ለውስጥ ደግሞ ቢሆን አሪፍ ነው። ወንድሞች ወዳሉበት አካባቢም ዝም ብለህ ብትሮጥ አሪፍ ነው። እና እንደዛ ነገሮች እነሱን አይምሯቸውን ይስለብልኝ እንጂ እንኳን ልብስ ማውለቅ ቆዳም የሚወለቅ ቢሆን አውልቆ ምንም ችግር የለም። በቃ እንደዚህ ከተስማማን በጣም ነገሮች ይቀሉልናል። ለኔም ስራ ይቀላል። እንደዛ ታረጋለህ። የሆነ መሰጥች ያመጣት ነገር አለች፣ እሷንም ሰጣሃለሁ። እሷንም ትቀባታለህ። ደስ ይላል። እሷንም ትቀባታለህ። ከዛም በኋላ ስትመጣ ደግሞ ጺምን ምንም መታየት የለበትም። ተላጭተህ ነው መምጣት ያለብህ። ጺም መላጨት አለበት። ሙሉ በሙሉ ጺም መላጨት አለበት። እዚህ ጋር በቃ ሙሉ ጺምን ጸጉር ችግር የለም። ጺምን ተላጨው። ጺምን የተላጨበትን ጸጉር ግን ይዘውና ምን ያደርጋል? አይ ስለሚያስፈልግ ነው ለስራው። ያው ሙት ማስነሳት ስለሆነ ካንተ ጋር የተገናኘ ነገር ስለሆነ ስለሚያስፈልግ ነው። እሱን ታረጋለህ። ይሄንን የምታረገው ምንድነው? ሌሊት ካደረክ ያንን ከሮጥክ በኋላ ከታጠብክና ሌሊቱን ከሮጥክ በኋላ ገብተህ ቤት ጺምን ተላጭተህ ጺምን የተላጨበትን ጸጉር ይዘው ቋጥረው ትመጣልኛለህ ማለት ነው። እኔንም ማለት ሞታለሁ አይደለም። ኖ ላንተው ጥቅም ሲባል ምንም አንተ ጋር ይመጣ ነገር የለም። አዎ ለአሰራሩ እንዲመች ነው። ነገሮች ይቀላሉ። ከዛም በኋላ አንተ በቃ ከዛ በኋላ ችግሮች ይፈታሉ። ማንም አንተ ላይ ሊደርስ አይችልም። ነገሮች ሁሉ በአንተ ላይ ይቀናሉ። ምንም ነገር ከዚህ በኋላ አንተ ላይ የሚመጣ ነገር የለም። በጣም አቅምም እያደገ በቃ በጣም ባለጠጋ እስክትሆን ድረስ የምታየው ነገር ነው። ነገ ምንን ታመሰግነኛለህ። በእርግጥ ያው ቶሎ ባልገኝም ችግር የለም። ያው ነገ ማግኝተኝ የምታመሰግነኝ ጉዳይ ስለሆነ እኔ ገና ካሁኑንም አመሰግናለሁ። እና የተባረከ ሰው ነው እና ምንም እንዳታስብ በቃ እንደዛ እናደርጋለን። እሺ ማምጣት ምናምን የሚጠበቁብኝ ነገሮች አሉ። ሌላው ከክፍያው ውጪ ማምጣት ያለብን ነገር ብቻና ማንም ሰው እንዳታስከትል። ይሄን ደግሞ ካንተ ውጪ ማንም ሰው ማወቅ የለበትም። ሚስጥር ነው። ምንም ማወቅ የለበትም። ምንም ስርዓቱ የምናረጋቸው የምንፈጽማቸው ነገሮች ማንም ሰው ማወቅ የለበትም። ገብቷል? ፐርሰናል ስለሆነ ይሄን ነገር እኔም ያው በመወደውና በማከብረው ሰው ስለመጣ እንጂ ጀስት እንደዚህ ለይፋሊ ምሰራው ጉዳይ አይደለም። ገብቷል አይደለ? አዎ እንደዛ ስለሆነ እንጂ እንደዚህ ይሄ መታወቅ ያለበት ነገር አይደለም። እንግዲህ እድለኛ ነን። እንደውም ይሄንን አጋጣሚ ልንገርህ፣ ብዙ ጊዜ እኔ አልገኝም እና እንዳልኩህ አሁን ትኬት አራዝሜ ነው። ኔክስት ዊክ እሱንም ቢሆን እከሳለሁ። እሱንም የእውነቴን ነው የምልህ። ለእኔ ስትል የከፈልከው ዋጋ ነው። እንደዚህ ዋጋ ከፍለህ ደግሞ አትቀርም። ምንም እከሳለሁ። ይሳካ ብቻ። እሺ እንዴ እኔ ሁሉ የእናቴ መሬት እኮ መሬት እንዳይመስል ብዛቱ ይሄ ሁሉ እያለ እንደተቸገረ ሰው መሆኔ ሁሉም ይመለሳል። እንዴ
አሰቃዩኝ እኮ በእናትህ ሐዘን ደግሞ አዝኛ አልጨረስኩም የሷን ሐዘን እውነትህን ነው የሷን ሐዘን አዝኛ ሳልጨርስ በቃ ቆፍጠን ማለት ነው ማዘን የለብህም ይሄን ነገር ያልኩን በደም ፖይንቶችን ያዛቸው መልቀስ እንደሌለብህ ያው ሲሪየስ መሆን አለብህ አዎ አልቃሻ አረጉኝ እኮ በቃ መነፋረቅ ሆነ ስራ ይነፋረቃል ዝም ብዬ ብሶት ነው ምን እሑድ እኮ ሲብስታ ቃል እውነት ነው ከባድ ነው አንተማ ጥበቡ በእጅ ነው እናትህ በትሞት እዛው አንስተህ ታናግራታለህ እንግዲህ እንትን ብትል እንደዚህ በትክክል አናግረህ ታውቃለህ እንዴ መልክ እኔ ከዚህ በፊት እንደዚህ አይነት ነገሮች በራሴ ላይ እንዳልጠቀም መንፈሱ ይከለክለኛል ብዙ ጊዜ ለሰው ነው እኔ ለሰው የተሰጠሁት እኔ በቃ ለሰው ነው አገልግሎት የምሰጠው በራሴ ላይ ሳይሆን ለሰው ማድረግ ይችላልው ግን ለራሴ ብዙ ጊዜም መጠቀም አልችልም የህዝብ ልጅ በለኝ በቃ እኔ ለራሴ አልሆንም ግን ለሰው ነው የምሆነው በቃ ለሰው ነው ለኛ ነው የተሰጠው እንጂ ሌሎች አሉ ብዙ እንትን ያርቁላቸው በጣም እንደውም ስሙን ብጠቅስ ትንሽ ያው የሰው ማለት ያለ ፍቃድ አለ ጥራብዬ እንጂ አሉ መታቃቸው ባለሀብቶች በጣም መታቃቸው ባይዘው ባለሀብቶች እኔ ያስተካክልኩላቸው እና እኔ ሞታና ገሬ ብዙ ነገሮች የተስተካከለላቸው ብዙ ታዋቂ ሰዎች ሁላ እስከ አርቲስቶች ብዙ አሉ ብቻ ያው መጥቀስ ጥሩ አይደለም የሞተውን አዋርተው የሚያገኙት ምንድነው ልክ እንደኔ ነው የሚያገኙት ነው በቃ አሁን አንተ ለምሳሌ በመሬት ጉዳይ ተበድላል ውርስ ላይም በቃ እንደዚህ አይነት ነገር ጠሞባሃል በስራ ላይም እየተስተካከለ አይደለምና ምንድነው ተረግሜ ነው ወይስ ምንድነው ህይወት ላይ ምንድነው ችግር ያለው ሚለው ነገር ለመፍታት ነው እናት ይሄንን ነገር ሳትፈታ ወይ ይሄንን ነገር ወይ የሆነ ነገር ሲኖር ሳትነግር ሞታ ሊሆን ይችላል ገባ አይደለ ያንን መፍትሄ ለማግኘት ነው አንተን እንደምንለው ማለት ነው ገባ ወደ መፍትሄ እንድንገባ ነው ያን ነገር ደግሞ ስናደርግ አንተ መፍትሄ ታገኛለህ ነገሮች ይስተካከሉላል ማለት ነው ገብቷል አይደለ ያ ነው ጥቅሙ ይሄ ለሊት ያልከውስ ቅድም ምን ነበር ለሊት በለሊት እንትን ትለዋለህ ያልከኝ ምን ይሄ የሥራው አካሄድ ነው ምልክ አሁን እንደዚህ አይነት እንትን የምንጠቀመው መንፈሱም ወደ መንፈሱም ቅርብ ለመሆን ይሄንን ስርዓት መከተል አለብን ግዴታ አሁን አይ ነው ብቻዬን ማድረግ ይችላል ግን በጣም ፈተንበታለሁ ላይክ አንተ ምንም ነገር ሳታረግ ያው ባንተ ጉዳይ ላይ ስለሆነ ማታገዘኝ ከሆነ ያው ብዙ ቀናቶች ይፈጅቡኛል ላለመቸገር ነው እና ግን አንተ ይሄንን ነገር ስርዓት ካረክልኝ ግን ለማድረግ ለኔ ቀላል ይሆንልኛል አንተም ቶሎ መልስን እንድታገኝ ብዬ ነው እኔም ጊዜ ስለሌለም ብዬ ነው ወደ ወራት ይፈጃል ብቻዬን ማረጋውና አንተን ዝም ብዬ በቃ አወራኝ ባንተ ደረጃ በራሴ ጉዳይ እንትን አርጌ ለመጨረስ ወደ ወራት ይፈጃል ግን አሁን ይሄንን አንተ ዛሬ ማታ ለሊት ላይ እንደዚህ ካረክልኝ ነገ ለመጨረስ ይችላልው ማለት ነው ያልኩን ምንም ነገር እንዳትረሳ ችግር የለም ስለዚህ እኔ አሁን ምንድነው እሱን እንትን ካልክልኝ በቃ ስለዚህ ጥሩ ላይ ነው ያለው እኔ አሁን አንዲት ሁለት መሬት አለች እሷን ሸጣታለሁኝ ከዛ ባለ ብር በደንብ መያዝ አለብኝ እነሱንም በደንብ ነው መበቀል መፈልገው አንተም እስከ ጥግ ድረስ ትበቀልልኛለህ እኔም መበቀል ፈልጋለሁ ምንም ችግር የለም እውነታውን ከናቴ አፍ ሰምተህ ለሁሉም ህዝብ ማወጅ አለበት ታላላና ስለዚህ ቀድሜም ላገኝክ የፈለኩት ለዛ ነው እንግዲህ ፈጣሪን የሰጠህ አይደል በቃ እንደዛ ነው ያው አንዳንድ ነገሮች ምንላቸው ነገር አለ ከየት ነው ያገኘው ግን ጥበቡን እኔ ከአያቴ ነው የወረስኩትኝ እሳቸው ከየት ነው አያቴ መንፈስ ያው ምልህ እንደዚህ ነገሮች ሚስጥራዊ ነገሮችን ሞር ዲቴል ያው አንተ ስለመፍትሄ ብቻ አስብ እንጂ ይሄኛው ያው እኛ ያገኘንበት አይ ለማወቅ ብቻ ነው እንጂ እኔ እንደዛ እንትን ለማለት አይደለም ብዙዎቹ እግዚአብሔርን የሰጠን ምናምን ሲሉ ስለመሰለው አዎ እኛ በቃ እግዚአብሔርን የሰጠን አንተ የምታስበው እንደዛ ነው አዎ እግዚአብሔርን የሰጠን አዎ እግዚአብሔር ያው ምን ከለከለው ነገር አለ ግን እግዚአብሔርን የሰጠን ኬት ይመጣል እግዚአብሔር ነው የሰጠን ሪሳ ካፈር ውስጥ ያውጣ ይከለክላል ኃጢያት ነው ግን እኛ ለነዲያ ስለምናበላ ደሃ ስለምንቀልብ ምናምን ያው ምንም አንዳንዴ ነዲያን አንተ ሪሳ አውጥተህ ባተበላቸው የሚያበላቸው የለም ነው ምን አሁን ሞር እኛ እንደዛ ብናረግ ላይክ ለኃጢያታችንም አንዳንዴ ትንሽ እንትን ይልናል ብለን ነው እንጂ ብዙ ሰዎች አሉ የሚረዱ ሰዎች አሉ ምንም ችግር የለም እኮ ግን ያው እኛ ያው ስራችን ያው እኔ ካያቴ በኋላ ማስቀጠል ስላለብኝ ነው እንዳልኩ አሁን አንተ መፍትሄ ስፈታለ ለአንተ ደስ አላለህም እንደፈታለ ስታውቀው ደስ ብሏል አይደለ ብዙ ሰዎች እንደዚህ ያሉ ሰዎች አሉና ያን ነገር ለማድረግ ውስጣቸው ይረካል ማለት ነው ግን በእኔ ደስታ የሚያዝን ሰው ቢኖር እንግዲህ እሱ ያው ስለራስ ነው አስብ መጣው ያ ደስታ የሚያዝን ሰው እንግዲህ ራሱ ጉዳይ ምን ታደርገዋለህ በአንተ ደስታ የሚያዝን ሰው ካለ
እንግዲህ ምን አይነት ወራዳ ቀሽም ሰው እንደሆንክ የሚያስታውቀው ይሄንን ተልካሻ ስራ ይሄንን የሰይጣን ስራ እግዚአብሔር ሰጠኝ እያልክ ደረትን ነፍተህ ታወራለህ አይደል? ስማኝ ወንድሜ ይኸውልህ ምን መሰለህ ካንተ አሁን አይደለም ምን መሰለህ ምናምን አይደለም ይሄ ሬሳ እየቆፈርክ እንዴ ቆይ ለምንድን ነው የጠራኝ አሁን ላዋርድ እኔን ማንም አያዋርደኝም ስማኝ ይኸውልህ እኔ የሬሳ ቆፋሪ ነኝ ለንገር ብዙ ስራ ልሰራ የምችል እንዳንተ ማይረባሰው እግዚአብሔር ስትል ትንሽ ፍረት የለም አላፍርም ለምን ማፍረም እግዚአብሔር ከሬሳ ጋር ተንከባለል ብሎ እግዚአብሔር ከመጀመሩ ነው ያዘዘ ፈጣሪ ከመጀመሩ ነው ሬሳ ያወጣክ ተንከባለል አቀፈ ዙር ብሎ ያው እንትን በማን ያገኘኝ እኔን ቆይ በማን ያገኘኝ በማንም ላገኘ እሱ አይደለም ጉዳዩም በማንም ላገኘ እኔ ለራስህ ጉዳይ አይደለም የመጣው ቆይ አው ለራስህ ጉዳይ ለችግር ነው የመጣው እኔ ልትሳደብ ነው የመጣው ለችግሬ አይደለም የመጣው ስማኝ ለችግሬ አይደለም የመጣው እኔ ልታዋርደኝ አንድ ነገር ስማኝ ተረጋጋ ስማኝ ምንድነው የምታዋርደኝ እንትኑን እግሬን ዞር አድርግ እያወራሁ ነው ስማኝ አንተ የምትሰራው በጣም ቆሻሻ ሰይጣናዊ ስራ ነው ምን ማለት ነው የደም ነጋዴ ነህ እንኳን ሰራውት ብዙ ሰዎችን በችግራቸው ያሳበብክ የምትዘርፍ እንኳን በስቁልናቸው ያሳበብክ የምትዘርፍ ነህ በበሽተኛ እየከበርክ ያለ ሰው ማን ያለ ሰው እየከበርክ ያለ እኔ ችግር ፈታለሁ እንጂ ችግር ልፈጥር አይደለም ለአንተ እንዳልከው አሁን ያንተን የምን ችግር ነው የምትፈታው የተቀበረ ሬሳ ያወጣ አናግራለሁ የምትል እና ችግር ለመፍታት ነው የምናደርገው ስጦታ እኮ ነው ስጦታ ነው ምን የምትፈታው ቀና እንዴ የችግሮች ሁሉ ባለቤት እኮ አንድ ፈጣሪ ብቻ ነው አንተ ቆይ ችግሮችን መፍታት የሚችለው አንድ ፈጣሪ ብቻ ነው ሬሳ ከመቼ ጀምሮ ነው ችግር የሚፈታው ከማን ጋር ነው የመጣው ከማንም ጋር ልምጣ አሁን ማናገረን ነገር ዝም ብለህ መልስልኝ ሬሳ ከመቼ ጀምሮ ነው ችግር ሲፈታ ያየኸው አሰራሩን እኮ ነገርኩ ለችግሩ እኮ ለየኛ እኮ ማንንም የሚጎዳ ነገር አይደለም ሰማይ ይኸውልህ እኔ ልንገርህ ሰማይና ምድርን የፈጠረን አምላክ ነው ማመልከው ልንገርህ ሰማይና ምድርን የፈጠረ አምላክ እንኳን ፈጠረክ ልንገርህ ይኸውልህ ሰማይ የሬሳውን ባለቤት የሬሳው ብቻ አይደለም ሬሳው እንደምተው ተራ ነገር ነው በህይወት ያለው ያ ሬሳ ከመሆኑ በፊት በህይወት ሆኖ ባለቤቱ የነበረው ነው ባለቤቱ የሆነውን ሞቶም ሬሳም ሆኖ ባለቤቱ የሆነውን አምላክ ነው ማመልከው እንኳን ያመለከው ደነዝ እና ታዲያ ለዚህ ነው የጠራኝ ጊዜን ስንት ታይም አጥፊ ነው የመጣሁት እንዴት ነው ማልሳደቡ ከዚህ በላይ ባረገ ሲያንስ ነው ምንም አታመጣም እሱን ተው ምንም አታመጣም ለምን ጠራኝ ለምን ሰዓቴን ገደልክ ለምን ጊዜ እኔ ፍላይቴን ለምን አራዝማለሁ ዋርድ አንተ የደሃ ብር ነው አንተ ፍላይት የምታደርግበት ልንገርህ የደሃ ብር ህመሙ አሰቃይቶት የመጣ ችግሩ አሰቃይቶት የመጣ ደሃ ብር ነው አንተ ማን ነው የደሃ ብር እኔ ለሰራሁበት ነው የሚከፈለኝ ሰማይ ልንገርህ ደግሞ በሀገራችን አስክሬን ክብር አለው ልንገርህ ህግም አለው የአስክሬንን አያያዝ በተመለከተ ራሱ የራሱ አካሄድ ደግሞ እንደዚህ እንደተናገርክ እሰራላለሁ እኔ ማድረግ የምችለውን ስለማታውቅ ነው ሸማውን እንድትሄድ አደርጋለሁ ሳቅ ግን ስትሆን ያኔ ምን እንደሆነ ይቀር በለኝ ብለህ እኔ ጋር ትመጣለህ የዛን ጊዜ ማረኝ ብለህ ትመጣለህ ከኔ ጋር ያለው ካንተ ጋር ካለው ይበልጣል ወንድሜ ልንገርህ ቆይ ችግር የለም ለአንድ ቀን ስራ ነው ያንተን ይኸውልህ እንደዚህ በዳድ እንድትዳረጋለሁ ለአመድ የሚደነግጥ ልብ የለኝም ለአመድ የሚደነግጥ ልብ የለኝም ለዚህ ነው የጠራኝ እኔን ልንገርህ ተዋርደህ ነው አንተ እንደምትሞተው ልንገርህ ተዋርደህ ተጎሳቅለህ እኔ አልዋረድም ወረድልኝ ኧረ በእናትህ ዝም በል አሁን ታዲያ እኔ ለምን ጊዜን ገደልከው ቆሻሻነትን ላሳየህ አንተ ጊዜ ብቻ ነው የሚገርም ተንፋቀቃታለህ ይኸውልህ አሁን በእግርህ አይደለም የምትሄደው ተንፋቀህ ነው የምትሄደው የዛሬ ማታ ስራ ነው አከሰርከኝ እኔን ጊዜን በላው ፍላይት ጠንቋይ ውረድ ሂድ ወደዛ ይኸውልህ ስማ ስርዓትን ያዝ በሽባው ነው ትሄዳለህ ስርዓት ቆሻሻ ካሜራ የወደቀ ቤተሰቦች ቁጣ ብሎት ነው የሄደው ተበሳጭቶ ከዚህ ሰፈር ቶሎ እንመጣና ልጆቹ ጋር መኪናችሁን ወደ ኋላ አውጡት በቃ መኪናውን በሩን ወርውሮት ወጣ እንግዲህ ቤተሰቦች እንዳያችሁት ነው በእንደዚህ አይነት መልኩ እንግዲህ አስክሬን እያወጣና እናገራለን በሚል በጣም አጸያፊ የሆነ በጣም ደግሞ ከባድ የሆነ ነገር ነው ሲሰሩ የምናያቸው በተደጋጋሚ
ብቻ ያለው ነገር ትንሽ እንትን ይላል። ሰውየው እንደምታዩት ዝቶ ነው ያወጣው። እንግዲህ አስክሬን አናገራለሁ ብሎ ነው በድፍረት። እንግዲህ ቤተሰቦች ያለውን ነገር ላጣራ ብዬ እንጂ ትንሽ ከእንደዚህ አይነት ሰው ጋር ተቀምጦ ማውራቱ ይከብዳል። ቀጣይ ነገር ካለ እንግዲህ እናያለን። ስለነበረ